أولا بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله البر الرحيم والملائكة المقربين على سيدنا محمد طه الأمين وعلى آله وصحبه وسلم أجمعين. أما بعد، السلام عليكم ورحمة الله تعالى وبركاته. ودي بلال الأشعري يوتيوب channel ተከታታዮች ኢንሻአላህ ሱብሃነህ አቂደቱል ሙስሊሚን ክፍል 2ን ይዘን ቀርበናል። ወዘኪሩ ንያ እንዳንረሳ፣ ንያችን ለአላህ ሱብሃነሁ ወተዓላ አድርገን እንከታተል። ጥያቄ ቁጥር 4 ላይ ያቆምነው ምን ይላል? ጥያቄ ሱአል ሊማዛ አርሰለ አላሁ ረሱል፣ አላህ ረሱሎችን ለምን ላከ? جواب ملس أرسل الله الرسول الله رسولك اللقال 124 نبياتك 313 رسولك بقرآن لاي 25 تقل سؤال أولو العظم وجماعتنا أولو العظم عندهم تقل سؤال 5 أولو العظم معناتنا ليعلم الناس سوچ اللي يسوقوا مصالح دينهم ودنياهم سلا دنيا الناس سلا آخرة تقامت معناتهم يمي بجاتشون اللي يسوقواتشون ولدعوة الناس سوچ اللي تارونو إلى عبادة الله ودا الله انتقزوا يالو وعن لا يشركوا به شيئا بسم لا من مقر اندا تاجقر يالو سوچ اللي تارونو ماتنو. قال الله تعالى فبعث الله النبيين مبشرين ومنذرين. فبعث الله النبيين الله نبيوچن كل قال مبشرين ميابشروا مياسدستونا ومنذرين مياستنققوا. مبشرين سيبال مياسدستو سيبال በአላህ ያመነ በእኛ ያመነ ጀነት አለው ነገ ቅጣት የለበትም እያሉ ያበሽራሉ። ወሙንዚሪን የሚያስፈራሩ ሲባል ደግሞ በእኛ ያላመነ እንዲህ ይሆናል፣ ይቀጣል፣ እሳት ይገባል፣ ዘላለም አበደን እዛው ጀሃነም ውስጥ ነው የሚገባው፣ እንዲሁም በላ ይነሳባችኋል እያሉ ያስፈራራሉ ማለት ነው፣ ያስጠናቅቃሉ። አልሐዲስ በሐዲስ ምን መጥቷል? አፍዶሉ ማ ቁልቱ አና والنبيون من قبل لا إله إلا الله رواه البخاري. أفضل بلاج ما قلت أنا أني كالكت كل بلاج والنبيون من قبل كني بفت يالوت نبيوتشم كني بفت كالوت نبيوتشم نذكر كل بلاج مدينو لا إله إلا الله يميلو قال نو مالتهم يبلتو زلم ملائكتن ሁሉም ነብያቶች ረሱሎች ሙስሊም መሆናቸውን ያመለክተናል ማለት ነው። ቡኻሪ ዘግቦታል ማለት ነው። አምስተኛው ጥያቄ ምን ይላል? ማ ማዕና ተውሂድ፣ ተውሂድ ማለት ምን ማለት ነው? ሁወ ተውሂድ ማለት ኢፍራዱል ቀዲሚ ቀዲም የሆነውን አላህ መለየት ነው። ሚነል ሙሕደሲ ከመጤ ከፍጡራኖች ማለት ነው። ከማ ቃለ ኢማሙል ጁነይድ ኢማሙ ጁነይድ እንዳሉት ማለት ነው። ይሄንን ኢፍራዱል ቀዲሚ ሚነል ሙሕደሲ ያሉት ኢማሙ ጁነይድ ናቸው። ወሙራዱ ቢል ቀዲሚ ቀዲም ያለው የተፈለገበት አላሁ ለዚ አላህ እኮ ነው ያ የሆነ ጌታ ነው። ላቢዳየተ ለሁ ለሱ መጀመሪያ መጨረሻም የለውም ማለት ነው። ወልሙሕደሱ ሙሕደስ ማለት ደግሞ አልመክሉቅ ፍጡራኖች ነው ማለት ነው። ቃለ አላሁ ተዓላ ለይሰ ከሚስሊሂ ሸይ እሱን አላህን የሚመስል ምንም ነገር የለም ይለናል። ቢያዩ ወጅህ ሚነል ውጁህ ማለት ነው። በማንም በየትኛውም ሁኔታ አላህን የሚመስል የለም። ከቁርአንም ከሐዲስም አይገኝም ማለት ነው። ሙተሻቢህ የሆኑ ቃላቶችን እና ሐዲሶችን እና ቁርአኖችን ይዞ አላህን ይመስላል ቢል ትክክል አይሆንም ማለት ነው። አያተል ሙህከማ ከሚባሉት ውስጥ አንደኛው ለይሰ ከሚስሊ ሸይ የሚባል ነው። አያቱል ሙህከም ማለት ምንም ትርጉሙ አንድ ብቻ የሆነ ማለት ነው፣ ምንም ማያወላዳ። ስለዚህ አላህ ምንም ነገር አይመስልም ብሏል። ይሄ አቂዳችን ይሆናል ማለት ነው። እዚህ ላይ የአሁን መጤዎች ከ20 ዓመት በፊት የመጡ ሰዎች ምን ያሉ ተውሂድን ለሶስት ይከፍሉታል። ትክክል አይደለም። ትክክለኛው ተውሂድ ላኢላሃ ኢላላህ ሰለፎችም ኸለፎችም የመጡ ማለት ነው። ልንጠነቀቅ ይገባል። አልሐዲስ በሐዲስ ምን መጥቷል? ሱኢለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ተጠየቁ፣ አዩል ዐመል አፍዶል ከስራ ሁሉ በላጩ ምንድነው ብለው ሲጠየቁ፣ ፈቃለ ኢማኑ ቢላሂ ወረሱሊህ አላህ ማመንና በረሱል ማመን ነው ብለው
መልሷል ማለት ነው። ረዋህ ቡኻሪ ይሄንን ዘግበውልናል። ወደ ስድስተኛው ጥያቄ ስገባ ተከለም ተናገር አን ውጁድላህ ስለ አላህ መኖር ተናገር ይላል። ጀዋብ አላሁ መውጁዱን አላህ ያለ ነው። ላሸከ ፊ ውጁድህ ለመኖሩ ጥርጥር የለውም። ቢላ ሸኪን ነው፣ ጥርጥር የለም። አንድ ሰው አላህ አለ ወይስ የለም ብሎ ከተጠራጠረ ከእስልምና ያስወጣዋልና ማለት ነው። መጠራጠር የለብንም። መውጁዱን ያለ ነው፣ ቢላ ከይፊን ያለ እንዴታ፣ ወላ መካኒን ያለ ቦታ፣ ወላ ጀሃቲን ያለ አቅጣጫ። ለዚህ ተብሎ ኢማሙ አልይ ምን ይላሉ? ላ ዩቃሉ ከይፈ ሊመን ከይፈል ከይፍ፣ የትን የፈጠረ ጌታ የት ነው አይባልም ይላሉ። እንዲሁም ላ ዩቃሉ አይነ ሊመን አይነል አይን፣ የትን የፈጠረ ጌታ የት ነው አይባልም። እንዴትን የፈጠረ ጌታ እንዴት ነው አይባልም። የትን የፈጠረ ጌታ እንዴት ነው አይባልም ይላሉ። ላ ዩሸቢሁ ሸይአን አላህ አይመስልም፣ ሚን ኸልቂሂ ፍጡራንን አይመስልም። ወላ ዩሽቢሁሁ ሸይአን አላህን የሚመስል የለም፣ ሚን ኸልቂሂ ከፍጡራን አላህን የሚመስል የለም፣ አላህን የሚመስል የለም፣ አላህም ፍጡራን አይመስልም ማለት ነው። ቃለ አላሁ ተዓላ በቁርአን አላህ ምን ይለናል? አፊላሂ ሸኩን አላህ ለመኖሩ ጥርጥር የለውም። ኢብራሂም ላይ ሱረቱል ኢብራሂም ላይ ይሄ ቁልጭ ብሎ ያለ ነገር ነው። አልሐዲስ በሐዲስ ምን መጥቶልናል? ካነ አላህ ወለም የኩን ሸይኡን ገይሩህ አላህ ነበር ምንም ነገር ሳይኖር። ሩህ ቡኻሪ ወገይሪሂ ቡኻሪና ሌሎችም በዘገቡት ሐዲስ አላህ ነበር ምንም ነገር ሳይኖር ብሏል። ስለዚህ ምንም ነገር ሳይኖር ያለ ጌታ ሌሎችን ፍጡሮችን ከፈጠረ በኋላ ወደ እነሱ የሚከጅል ጌታ አይደለም። ለዚህ ተብሎም ይሄ ለማጠናከር ያክል ነብዩ አለይሂ ሰላቱ ወሰለም ብለዋል። ሐዲሱ ረጅም ነው ግን ባጠር ሲባል አንተ ዛሂር ፈለይሰ ፈውቀከ ሸይ ወአንተ ባጢን ፈለይሰ ዱነከ ሸይ። አንተ ዛሂር አንተ እኮ ለመኖርህ ጥርጥር የለውም። ፈለይሰ ፈውቀከ ሸይ ከበላይህ ምንም ነገር የለም ይላል። ወአንተ ባጢኑን አንተ እኮ የውስጥ አዋቂ ሆንክ ጌታ ነህ። ፈለይሰ ዱነከ ሸይ ከበታችህ ምንም ነገር የለም ይላል። ነቢዩ ናቸው አለይሂ ሰላቱ ወሰላም ያሉት ማለት ነው። ስለዚህ አላህ ከአርሽ በላይ ነው ካሉ ከበታችሁ ማን አለ? አርሽ አለ። ስለዚህ የነቢዩ አለይሂ ሰላቱ ወሰላም ሐዲስ ጋር ይጋጭብናል ማለት ነው። ስለዚህ ትክክለኛው የነቢዩ አለይሂ ሰላቱ ወሰላም ሆነ የሶሐቦች የሰለፎች የኸለፎች ኢላ የውሚን ሃዛ አሁን ድረስ ያሉት ትክክለኛ አቂዳ ምንድነው? አላሁ መውጁዱን ቢላ መካን ነው ማለት ነው። አላህ ነበር ያለ ቦታና ያለ አቅጣጫ ሆኖ ማለት ነው። ለአንሁ እንደዚህ የምንለውም በፊት ያለ ቦታና ያለ አቅጣጫ የሆነ ጌታ ፍጡራን ከፈጠረ በኋላ የማይከጅል መሆኑን በቁርአኑ ነግሮናል። ኢነላሃ ገኒዩን ዐኒል ዓለሚን ከፍጡራን አልፈልግም ስላለ በፊት ያለ ቦታ የነበረ ጌታ አሁንም ያለ ቦታ መሆኑ አይወገድም ማለት ነው። ስለዚህ የሙስሊሞች አቂዳ አላሁ መውጁድን ቢላ መካን ትክክለኛ አቂዳ ነው ማለት ነው። በሰማነው ተጠቃሚ አላህ ያድርገን። ጀዓለኒ አላሁ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ወየተቢዑነ አሕሰነህ። ባረከላሁ ፊኩም። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።